የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ኅብረትና አንድነት ከሁላችን ጋር ይሁን አሜን። ያው እንግዲህ ባለፈው እንደጀመርነው ክፍል አንድን ከሐሰተኛ አስተማሪዎች ተጠበቁ የሚለውን ከእግዚአብሔር ቃል ልምምድ እንዳደረግን ዛሬ ደግሞ ሁለተኛውን ክፍል እናያለን። በተለይ ኤፌሶን 6:11 ላይ የዲያብሎስን ሽንገላ ትቃወሙ ዘንድ የእግዚአብሔር ዕቃ ጦር ሁሉ ልበሱ ይላል። Put on the whole armor of God that you may be stand against the wiles of the devil። ስለዚህ የዲያብሎስን ሽንገላ እንዴት ነው የምንረዳው፣ እንዴትስ ነው የምንቋቋመው የሚለውን ከማቴዎስ ወንጌል ምዕራፍ 4 ከ1 እስከ 11 ላይ ከጌታችን ከኢየሱስ ክርስቶስ ከራሱ የምንካፈለው ነገር አለ። እዚህ ክፍል ላይ ጌታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት በጾመ ጊዜ ተራበ ይላል። ስለዚህ ዲያብሎስም 3 ፈተናዎችን እንዳቀረበለት እናያለን። ከሶስቱ አንዱ ነው ዛሬ የምናየው። መጥቶ ምን አለው? አንተ የእግዚአብሔር ልጅ ከሆንክ ይህን ድንጋይ ዳቦ ይሁን በል አለው። በእውነት እሱ ዲያብሎስ እሱ የእግዚአብሔር ልጅ እንደሆነ ያውቃል እኮ። ግን አንተ የእግዚአብሔር ልጅ ከሆንክ ያጁት ትልቁ ሽንገላ ይሄ ነው። በክርስቲያኑ ሕይወት ውስጥም አንተ የእግዚአብሔር ልጅ ከሆንክ እንዴት ለምን ጎደለ፣ ለምን የናጣ፣ ለምን እንዲሆነ እንነዛው የእግዚአብሔር ልጅ መሆናችንን እያወቀ ነው። ስለዚህ ያን ልንቋቋም የምንችለው ከጌታ ኢየሱስ ክርስቶስ እንዲህ እንማራለን። ጌታ ኢየሱስ ክርስቶስም በዘዳግም 8:3 ላይ ያለውን ክፍል ነው የጠቀሰለት። ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለ። ሁለተኛውንም ሶስተኛውንም ተብሎ ተጽፏል እያለ ነው የዲያብሎስን ፈተና 3-0 ያሸነፈበት ማለት ነው። ስለዚህ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 4 ከ1 እስከ 4 ደግሞ ያለውን ስንመለከት ሐዋርያ ጳውሎስ ለቆሮንቶስ ከጻፈው መልእክት ላይ እባብም ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና እንዳይለወጥ ብዬ እፈራለሁ። አያችሁ፣ ዲያብሎስ ቶታል ዳሜጅ ነው የሚያደርገው የተሰጠን ሕይወት። ስለዚህ ሐዋርያ ጳውሎስ እፈራለሁ አለ። ስለዚህ ይህን ልንቋቋም የምንችለው ሙሉ የእግዚአብሔርን ቃል በመሞላት ነው። ዋና ትምህርቱ በዘፍጥረት 3 ከ1 እስከ 4 ላይ እዚህ ክፍል ላይ የሰው ልጅ የወደቀበትን ነው የምንመለከተው። እዚህ ክፍል ላይ ትልቅ የሆነ ኪሳራ የተደረገበት ነገር ግን እግዚአብሔር አምላክ ግን መልካም ያደረገበትን ነገር እናያለን። ስለዚህ ምንድነው የሚለው? ከአንድ ጀምሮ እባብም ይላል እግዚአብሔር አምላክ በምድር ላይ ከፈጠረው አውሬ ሁሉ ተንኮለኛ ነበር ይላል። ምሳሌ 24:4 ላይ ደግሞ ክፉ ለማድረግ የሚያስብ ተንኮለኛ ይባላል ይላል። ስለዚህ ዲያብሎስ መንፈስ ስለሆነ ግራውንድ ማድረግ ይፈልጋል። እዚህ ጋር የእግዚአብሔርን ትልቅ አጀንዳ ለማበላሸት አዳምና ሔዋንን ለመጣል ግራውንድ ያደረገው እባብ ላይ ነው። እባብ ተንኮለኛ ስለነበር በእባብ ውስጥ ገባ። ከዛ ወደ ሔዋን መጣ። ለምንድነው ወደ አዳም ያልመጣው? አዳም ሙሉ የተሰጠውን ቃል ጠብቆ ይዟል። ስለዚህ ብዙ ሊያስኬደው ስላልቻለ በሔዋን በኩል ነው የመጣው። ወደ እሷም ሲመጣ በጥያቄ ነው የመጣው። ጥያቄ ዲያብሎስ ጥርጥርን በሕይወቷ የበራበት ለሰው ልጆች ሁሉ ጥርጥር የሚባል ነገር የመጣው ከዚህ የተነሳ ነው። ስለዚህ በእውኑ እግዚአብሔር በገነት ካለው ዛፍ ሁሉ አትብሉ ብሏልን? አያቱ ሽንገላው እግዚአብሔር ለአዳም ሲያዘው አትብላ፣ በበላ ጊዜ ሞትን ትሞታለህ የሚለውን ቃል ያውቃል። ነገር ግን ገልብጦ ነው የተጠቀመው። ስለዚህ ሔዋንም አዎ ከገነት ካለው ዛፍ ሁሉ እንበላለን፣ ነገር ግን መልካምና ክፉ ከሚያስታውቀው ዛፍ እግዚአብሔር አምላክም አለ እንዳትሞቱ አትብሉ አትንኩትም ነው ያለችው። አያችሁ፣ ጨመረች ውሸትም ቃሉንም አዛባችሁ። ስለዚህ ዲያብሎስ ቀጥታ ገለበጠና መሞትንስ እንኳ አትሞቱም፣ ነገር ግን ከሷ በበላችሁ ጊዜ አይኖቻችሁ እንዲከፈት እንደ እግዚአብሔርም መልካምንን ክፉን እንድታውቁ እግዚአብሔር ስለሚያውቅ ነው አላት። ስለዚህ በዚህ እንትን ወደ ሔዋን ቀጥታ እንደገባና ይሄ የዓለም ሲስተም የሚባለውን ነገር በሷ ውስጥ እንደዘረጋ እናያለን። እሷም ያየች ዛፉ ለመብላት ያማረ ለማየትም የሚያስጎመጅ ለጥበብም መልካም እንደሆነ አየች ይችላል። አያችሁት? ልክ እሱ ባለው እይታ ውስጥ ነው ያስገባል። ከዛ በኋላ በላች፣ ለባሏም ሰጠችው፣ ባሏም በላ። ስለዚህ አዳም አትብላ በበላ ጊዜ ትሞታለህ የተባለው ቃል ተፈጸመ። ከእግዚአብሔር ጋር ተለያየ። ሞት ማለት ያ ነው። እንደገና ደግሞ በሷ ውስጥ የዘረጋውን ሲስተም በአዳም ውስጥ አስገባ ማለት ነው። ስለዚህ ሁለቱም ወደቁ፣ ዓለም ሁሉ ወደቀ። በምድር ላይ ሲስተሙን ዘረጋ፣ የምድር ገዥም ተባለ። አያችሁት? እግዚአብሔር ግን በምሕረቱ ባለጸጋ ስለሆነ በገላትያ 4:4 ላይ እንደዚህ ይላል፣ የዘመኑ ፍጻሜ በደረሰ ጊዜ
እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ እንደ ልጆች እንሆን ዘንድ። አያችሁት? እግዚአብሔር የወደቀውን ሰው እንደገና አቅፎ እንደ ልጁ ወደ ራሱ አስጠግቶታል በክርስቶስ በኩል። ክርስቶስ ለኃጢአታችን ሞተ፣ ተቀበረ፣ በሦስተኛውም ቀን ተነሳ። ከዛ ደግሞ በአባቱ ቀኝ ተቀመጠ። ስለዚህ በዲያብሎስ የመጣብንን ውድቀት እግዚአብሔር በእንደዚህ አይነት ነገር ገልብጦ ለክርስቶስ በሆኑት አዲስ ትውልድ፣ አዲስ ዓለም፣ አዲስ ምድር ላይ አመጣን ማለት ነው። ስለዚህ ከዓለም ሲስተም ለየን። ክርስቶስ ይሙት እንጂ ስለ ኃጢአት ይሙት እንጂ በዓለም ያለውን ሲስተም አላስወገደውም። ስለዚህ ሲስተሙን መራቅ ያለብን፣ በሲስተም ውስጥ አለመግባት ያለብን እኛ ነን። ለዚህ ነው በቆላስይስ 1 ላይ ከ1 እስከ 4 ድረስ እንደዚህ ይላል፣ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በአብ ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም ይላል። አያችሁ? አንደኛ ዮሐንስ ምዕራፍ 2 ከቁጥር 15 እስከ 16 እንደዚህ ይላል፣ ዓለምንና በዓለም ያለውን አትውደዱ። በዓለም ያለው ሁሉ ስለ ሥጋ ምኞት፣ ስለ ዓይን አምሮት፣ ስለ ገንዘብ መመካት እንጂ ከዓለም ስላይደለ። አይደል? በዓለም ያለውን የሚወድ የአባት ፍቅር በእርሱ ውስጥ የለም ይላል። ዲያብሎስ ይኸውልህ የአባትን ፍቅር ካወጣው ማለት ክርስቶስን ካንታወጣው ማለት፣ ስለዚህ መልሰው ወደ ራሱ ወሰደ ማለት ነው። ከዚህ እንትን ለመዳንና ለመውጣት በእግዚአብሔር ቃል ልንሞላና ልንታጠቅ ያስፈልጋል ማለት ነው ወገኖቼ። ስለዚህ እግዚአብሔር እንዲህ አይነት የሚል ቃል በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ ያስቀምጦናል። ነገር ግን ዓይን ያላየችው ጆሮም ያልሰማው በሰው ልብም ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ይላል። አያችሁት? ይሄ በምድር ላይ አይደለም፣ ይሄ በላይ በሰማይ ነው። ለዚህ ነው በላይ ያለውን አስቡ እንጂ በምድር ያለውን አይደለም የሚለው። ስለዚህ በሁለተኛ ቆሮንቶስ ምዕራፍ 4 ላይ ደግሞ ስንመለከት ቁጥር 7 ላይ እንደ ኃይሉ ታላቅነት እንጂ እንደኛ ሳይሆን እግዚአብሔር የከበረ መዝገብ በእኛ በሸክላ ዕቃ ውስጥ አስቀመጠ ይላል። ያው በእኛ የከበረ መዝገብ አስቀመጠ በክርስቶስ ለሚያምኑት። ያ ደግሞ ትሬዠር ይባላል፣ ሀብት ነው። ስለዚህ በዚህ ሀብት ላይ ልናበዛ ያስፈልጋል፣ ልንጨምር ያስፈልጋል። ከምን? ከእግዚአብሔር ቃል። ስለዚህ አንድ ነገር ማየት አለብን። ኢዮብ 22 ላይ ካፉም ሕጉን ተቀበል ቃሉንም በልብህ አኑር ይላል። ኢያሱ 1:8 ላይ ደግሞ የዚህ ሕግ መጽሐፍ ካፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ታደርግና ትፈጽም ዘንድ በቀንም በሌሊትም አስበው፣ የዛን ጊዜ መንገድ ይቀናልሃል ይከናወንልህማል። ኢማጂን እንግዲህ። ስለዚህ በእግዚአብሔር ቃል ላይ ለምናደርገው ነገር ሁሉ እግዚአብሔር ሁሉም በረከት ሁሉ አስቀምጦልናል። ይሄ ሰማያዊ በረከት ነው። አያችሁት? መጨረሻ ላይ ምሳሌ 24:4 ላይ በጣም የሚገርም ቃል አለ። የሚገርም ቃል እንደዚህ ይላል፣ በእውቀት ከከበረውና ካማረው ሀብት ሁሉ ጓዳዎች ይሞላሉ። ጓዳ ያንተ ልብ ነው። ጓዳ ብሔራዊ ባንክ አይደለም። ዩሮና ዶላር ወይ ደግሞ ወርቅና እንቁ የምታስቀምጥበት ብሔራዊ ባንክ አይደለም፣ ልብህ ነው። ስለዚህ በልብ ውስጥ ይህንን ቁጭ ብለህ የእግዚአብሔርን ቃል አጥና። አየው፣ ቁጭ ብለህ የእግዚአብሔር ቃል በመንፈስ የተሞላ ነው፣ በኃይል የተሞላ ነው፣ በከበሩ ነገሮች የተሞላ ነው። ይህንን አጥናው፣ በውስጥህ ያዘው፣ ሜዲቴት አድርገው። ነገሮች ሁሉ ይቃኑልሃል። የዲያብሎስን ሽንገላ ትቃወሙ ዘንድ የእግዚአብሔርን ቃል ልበሱ። ይሄ ነው መልእክቱ። ተባረኩ። ይህን መልእክት ላይክ እና ሼር አድርጉ። የሚቀጥለውን ትምህርት ኤፌሶን ላይ እንመለስና የምናያቸው አሉ። ተባረኩ። ሻሎም